የእግዚአብሔር ሰላምና ጸጋ ይብዛላችሁ። የተወደዳችሁ ኢትዮጵያውያንም ኤርትራውያን እንዲሁም ደግሞ በሀገር ውስጥም ከሀገር ውጭም ያላችሁ ወዳጆቼ ምናልባት አብዛኛዎቻችሁ ታቁኛላችሁ ብዬ አስባለሁ። ለማታቁኝ ግርማ ብርሃኑ እባላለሁ። እንግዲህ ተወልጄ ያደግኩት በዚህ በቤኒሻንጉል ጉሙዝ በአሶሳ ከተማ ውስጥ ነው። አሁን ላይ በሰፊው በትምህርት ዘርፍ ላይ ተሰማርቼ እየሰራው እገኛለሁ። በዚህ በአሶሳ ከተማ በባምባሲ ከተማ አስተዳደር እና በአሶሳ ዙሪያ ሁሉ እንግዲህ በትምህርት ዘርፍ ላይ እየሰራ እገኛለሁ። ከዛም በተጨማሪ ደግሞ ሰማይና ምድርን የፈጠረውን እግዚአብሔርን አገለግላለሁ በዝማሬ። እግዚአብሔር በሰጠኝ ጸጋ ከልጅነት እስከ ዛሬ ድረስ እግዚአብሔር በምህረቱና በቸርነቱ ከልሎ እዚህ ጋር አድርሶኛል። እንግዲህ እንደዚህ የረዳኝን እግዚአብሔር በሰው ሁሉ ፊት ሞገስና ክብርን የሰጠኝን እግዚአብሔርን ደግሞ በዝማሬ ልቁም በምስጋና በሚል ርዕስ በካቦድ ወርሺፕ ሲንገርስ በሚል ዩቲዩብ ላይ የተለቀቀ ስለሆነ የተወደዳቸው ወንድሞች ለሌሎች ሼር በማድረግ እግዚአብሔርን እንድታመልኩበት እንዲሁም ደግሞ በውጣ ውረዶች ውስጥ እግዚአብሔር ምን ያህል ታማኝ ሆኖ እንደረዳን ስናስብ ለምስጋና መቆም እንዳለብን ከማማረረት ወጥተን እግዚአብሔርን ማክበር እንዳለብን የተሰማኝን ነገር ከዚህ ቤት ከዘመርኩ መዝሙር በሙሉ ክሊፕ በወንድሜ በይስሐቅ ሳዲቅ ስር በሚገኘው በካቦድ ስቱዲዮ በደንብ ተደራጅቶ ተቀነባብሮ የተለቀቀ ስለሆነ ሁላችሁ ወገኖች ሼር፣ ኮፒ ሊክ በማድረግ ለሁሉ በማድረስ ይህን አገልግሎት እንድደግፉና ቀጣይ የሆነውን ዝማሬ ይዤ እንድመጣ እገዛ እንድታደርጉ እንድትደግፉ ነው። ይሄ ፐርፐዝሊ ገንዘብ ከመፈለግ አንጻር የተሰራ ስራ አይደለም፣ እግዚአብሔርን ከማገልገል አንጻር ነው። ነገር ግን ስራውን ለመስራት ዋጋ መክፈል ስለሚያስፈልግ አዳዲስ ነገሮችን ለማምጣት ሼር አርጉ፣ ኮፒ ሊንክ አርጉ፣ በተለያዩ ቦታዎች ላይ ተጠቀሙት፣ ዘምሩት፣ አምልኩበት። ካቦዶችን ደግሞ ጎብኛቸው። አድራሻቸው አያት አካባቢ ነው የሚገኙት። ወንድሜ ይስሐቅ ሳዲቅን በዛው ላይ ልታገኙ ትችላላችሁ። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ወዳችኋለሁ። ተጋብዛችኋል። ልቁም ለምስጋና የሚለው መዝሙር ተጋበዙ። ልቁም ለምስጋና፣ ልቁም ለምስጋና፣ ልቁም ለምስጋና፣ ልቁም ለምስጋና። ሙሉን በካቦድ ዩቲዩብ ላይ አዳምጡ።